ሰላም ጤና ይስጥልኝ። ያዕቆብ ፈረደ እባላለሁኝ። የምታውቁኝ ተንቀሳቃሽ የወንድና የሴት ሽንት ውሃ መጸዳጃ ከሀሳብ ወደ ተግባር ቀይሬ እናንተ ሳገለግል ከእናንተ በማገኘው ፍራንክ ስገለገል ነው። ታዲያ ሽንት ውሃ ማለት ትልቅ የሀገር በረከት እንዲሁም ትልቅ ሲሳይ እንደሆነ ጥቅም ላይ አይውልም ብዬ በማሰብ ወደ መዳበሪያነት እንዴት ነው ሊቀየር የሚችለው፣ እንዴት ነው እንደ መዳበሪያነት ሊያገለግል የሚችለው ብዬ ከማሰቤ የተነሳ የገበሬ ልጅ ነኝ፣ የአርሶ አደር ልጅ ነኝ። ተወልጄ ያደግኩት ከዚህ ከአዲስ አበባ 1000 ከምናምን ኪሎ ሜትር ርቀት ላይ ነው። ታዲያ አብዛኛው እድሜ ግን ያሳለፍኩት በዚሁ በአዲስ አበባ ነው። ስለዚህ ይህ እናንተ እያገለገልኩ ብዙ ጊዜ ሳስወግደው እጅግ በጣም እንቅልፍ የሚነሳይ ሽንት ውሃ ማለት ነው። እንደ ማዳበሪያነት ያገለግላል ስላችሁ እርግጠኛ ሁኜ ነው ዛሬ በይፋ ወደ እናንተ የመጣሁት በዚህ ቪዲዮ ማለት ነው። ስለዚህ እርግጠኛ ሁኜ ስላችሁ እርግጠኛ ሁኜና በማስረጃ ነው። ምን አደረኩ መሰላችሁ? እዛ ተወልጄ ያደግኩበት ክፍለ ሀገር ገበሬ ማህበረሰብ ቤተሰቦች አሉ። ወንድሜም አለ፣ የእህቴ ልጅም አለ። ታዲያ እነሱ በምን መልኩ እንዲመክሩት ፈለኩ። ሽንት ውሃ ሴብ አድርገው ማለት ነው ሰብሰብ አድርገው እርሻ ሲያርሱ በሆነ ኤሪያ ፈሰስ አድርገው ከዛ በኋላ እዛ ሽንት የፈሰሰበት ቦታና ከዛ አጠገብ ያለው ሽንት ውሃ ያልፈሰሰበት አፈር ላይ የሚበቅል እህል በምን አይነት መልኩ ልዩነቱ ሊያሳየን እንደሚችል ኢንፎርም አደረኳቸው፣ አሳወኳቸው። ማሽላ ላይ ሞክረነዋል። ስንሞክረው ምን ታየ? ከኋላዬ የምታዩት ቪዲዮ ማለት ነው። በነገር ላይ ከኋላዬ የምታዩት እዛ እንቅስቃሴ እያደረገ ያለው ልጅ የእህቴ ልጅ ነው። ከሞክሩት አንዱ ነው። ትልቁ ወንድሜም አለ። እነሱ ናቸው የሞክሩልኝ። ይህ የምታዩት ከኋላዬ የምታዩት ብቃያ የማሽላ ነው። ታዲያ እዛ ሁለቱም አይነት አፈር የተዘራው እህል ሽንት ውሃ ካልተደረገበት ቦታ ያለው ማሽላ ብቃያ ማለት ነው እጅግ በጣም ቀጫጫና ቅጠሉ ቀጫጭን ነው። እዛ ሽንት ውሃ የተደረገበት አፈር ላይ የበቀለ ማሽላ ደግሞ አገዳው ወፋፍራምና ቅጠሉም ሰፋፊ ሆኖ ነው የበቀለው። ታዲያ ብቃያው ላይ በዚህ አይነት መልኩ ሞክረነው ውጤታማ ሆኗል። ፍሬው ላይ ልትሉ ትችላላችሁ። ፍሬው ላይ ደግሞ አሁን ኦልሬዲ ህዳር ወደ ታህሳስ ይቆረጣል ማሽላው ማለት ነው። ደርሶ እሸት ተበልቶ ይቆረጣል። ነገር ግን እሸቱ ላይ ሲደርስ አሁን ማሽላው ወልዷል፣ ኦልሬዲ ወልዷል። ታዲያ ፍሬው ላይ ደግሞ ያን ጊዜ ልዩነቱ አሳያችኋለሁ ማለት ነው። ስለዚህ ሽንት ውሃ ቀጥታ እንደ ማዳበሪያነት ያገለግላል ልላችሁ ወድጄ ነው። ምንም አይነት ኬሚካል፣ ምንም አይነት ፍልስፍና አያስፈልገው። ወስደህ እርሻ ላይ ብቻ በክብር ምን ማድረግ ነው? አፈሩን መርጨት ነው። ታዲያ ልክ ጸረ አረም እንደምንነፋው እሱም ማለት ነው እህል ከመዘራቱ በፊት አፈሩ ላይ ስታረስ ሰብሰብ አድርገን ማለት ነው ልክ እንደ ጸረ አረም አፈሩን እንረጨዋለን። ከዛ በኋላ ልዩነቱ እናየዋለን ማለት ነው። ታዲያ በዚህ አይነት መልኩ አድርገው ሞክረውት እንደዚህ ተግባራዊ የሆነ ነገር አሳይቶናል። እንደነገርኳችሁ ነው፣ እያያችሁትም እንዳለ ነው። ታዲያ ብቃያው በዚህ አይነት መልኩ ልዩነት አሳይቶናል። ፍሬው ላይ ደግሞ ፈጣሪ ያደርሰን ማለት ወደድኩ። ሽንት ቆሻሻ ሳይሆን ሲሳይ ነው፣ ለዓለም በረከት ነው። ሽንት እኛ የምናስበው እንደ ቆሻሻ ነው አይደለ? ከዚህ በኋላ ግን እንደ ቆሻሻ ሳይሆን እንደ ሲሳይ እንቆጥረዋለን፣ እናስበዋለን ማለት ነው። ስለዚህ ሽንት በዚህ ያክል በመዳበሪያ መልክም ያገለግላል። ምንም አይነት ፍልስፍና፣ ምንም አይነት ኬሚካል፣ ምንም አይነት ነገር አያስፈልገውም። ስለዚህ መዳበሪያን ተክቶ ሽንት ያገለግለናል ማለት ነው። ታዲያ ከዚህ በኋላ መዳበሪያ የለኝም ብሎ የሚጨነቅ ማህበረሰብ ወይም ደግሞ አርሶ አደር ሊኖረን አይችልም ማለት ነው። በምን ይተካል? በሽንት ውሃ መተካት ይችላል። ምን? ማዳበሪያ። ሽንት ውሃ ማዳበሪያን ይተካል ማለት ነው። ከዚህ በኋላ ሽንት ውሃ ማባከን ላይ ሳይሆን የምንሰማራው ሽንት ውሃ ከከተማ ወደ ገጠር ማህበረሰቡ፣ ወደ ገበሬ ማህበረሰብ ኤክስፖርት እናደርጋለን ማለት ነው። በየከተማው ያላችሁ ሰዎች ለቤተሰቦቻችሁ ገንዘብ፣ ብር ፈንድ ከምታደርጉላቸው ከዚህ በኋላ የእህል ችግር ይቀረፍ ዘንድ ማለት ነው። ጥሩ ብቃያ አይተው ጥሩ ፍሬ እንዲሰጣቸው ዘንድ ሽንት ውሃ ወደ ክፍለ ሀገር ኤክስፖርት የምናደርግበት ጊዜ ደርሰንበታል ማለት ነው። ሽንት ውሃ ሲሳይ ነው። ሽንት ውሃን ማዳበሪያን ይተካል። እሸት ይሁንና ልዩነቱን እናየዋለን። እሱ ላይ ደግሞ እናየዋለን። በዚህ አጋጣሚ ፈጣሪን
እቺ ተንቀሳቃሽ የወንድና የሴት ሽንት ውሃ ማስጠቀሚያ ወደ አይምሮዬ አምጥቶ ወደ ተግባር ቀይሮ በይስራ እስማራ ዘንድ ሲባርከኝ ቀን እግዚአብሔር የሽንት ውሃን ጥቅም ባንተ በኩል በዚህ አይነት መልኩ ለህብረተሰቡ ይድረስ ብሎ በአይምሮዬ ወይም ደግሞ አይምሮዬን አሰርቶታል ማለት ነው። ስለዚህ ሁሉ ነገር ለሚያደርግ እግዚአብሔር ይመስገን። አመስግኑልኝ። እውነት እግዚአብሔር እጅግ በጣም ነው የማመሰግነው። በዚህ አጋጣሚ የእናንተ አገልጋይ ስለሆንኩ እጅግ በጣም ደስተኛ ነኝ። የእናንተ አገልጋይ ያዕቆብ ፈረደ ነኝ። የማሽላ ቡቃያ በዚህ መልኩ ካየን የፍሬው ጊዜ ደግሞ እንደዚሁ በሰላም ያደርሰን። የዛን ጊዜ ሰው ይበለንና እንደዚሁ በተግባር በቪዲዮ አስደግፌ አሳያችኋለሁ ማለት ነው። ፍቅር፣ ሰላም በዓለም ይንገስ። አመሰግናችኋለሁ። መልካም ጊዜ